ማለት ነው። እሺ ወንድም ካልድ ነው እንዳልገኝ የፈለገው የሚለውን ነገር ከምን ነው ያገኘሽው? ማለት እሱ ከአንደበቱ እንዳትመጣ ወይም ጥሪ እንዳታረጉላት ኤርፖርት እንዳትገኝ ሲል ሰምተሽዋል ወይ? ያለበት ቪዲዮ አለ? ምንድን ነው ያነሳሳሽ እንደዛ ለማለት? እሱ ነው እንዳልገኝ የፈለገው የሚለውን ይዞሻል? ኔትወርክ እኔን ያዘኝ ጋይስ ወይስ እሷን? አቡ ከተሰማሽ ችግር የለውም። ይሄኛውን ብያለሁ፣ ለእሱ ማብራሪያ ነው የምንሰጣት እና ችግር የለም፣ የሚታወቅ ነገር ነው። እሺ ኔትወርክ ይዟታል። ለምን እንዳልና ለምን እንደሆነ ብቻ እሺ፣ ወደ እሱ እንገባለን። ፋሲካ ከጨረሽ ወደ ወንድም ካልን እንሸጋገር። አይ ቲንክ ኔትወርክ ወይኔ ነቀላት። ቆይ ስትመለስ ትግባ። አዎ ብሎ ያለበትን ስላልሰማሁኝ መጠየቅ ነበረብኝ። አዎ ብያለሁ። በቃ ካለ ኦኬ። ብስሚላ እንግዲህ ያለችው ውድቅ ሆኗል። አሁን የአንቺን ጥያቄ ከጨረሽ ኦልሬዲ ምላሽ ሊሰጥ ነው። ያው ሁሉ ነገር በተለይ ሀቡ ሚዩት እናድርግና እንስማው። እኔም አንቺ ሚዩት በመረጃም በማስረጃም ስለምታምኝ እዚህም ያለውም ሰው እንትን ስለሆነ ከምን ተነሳ አንደኛ ብዙ ትልቅ ተቋም እንደሚመራ ሰው ለሁሉ ነገር ጠንቃቃ ነሽ። ካለባበስሽ፣ ከንግግርሽ፣ ከእያንዳንዱ ነገር ከሰው ጋር ካለሽ ኮሚኒኬሽን ጀምሮ እያንዳንዱ እርምጃሽ ከሰው ጋር ያለሽን መልካም ነገር የሚያበላሽ መሆን የለበትም። ያለም እንደገና ተነስተሽ ዝም ብሎ አንድ ቀን እንደ ቲክቶክ ላይ እንዳለ ሰው ነፃነት ኖሮኝ የምናገር ምናምን አይደለም። ግን እያንዳንዱ ነገር የሆኑ ነገር በተለይ እኔ ግለሰብ ነኝ፣ ችግር የለም። ግን በእኔ ስር በርካታ ወገኖች አሉ፣ ተቋም አለ፣ በጣም የሚረዱ ከ700 በላይ የሚሆኑ ወገኖቻችን አራሶች፣ ሴቶች ምኑ በድርጅታችን ውስጥ አሉ። ስለዚህ ያንን ነገር ሊያበላሽብሽ የሚችል ነገሮች ሲመጣ ያ ቀይ መስመርሽ ነው፣ ትጠነቀቂያለሽ። ያንተ ያለሽ በመጀመሪያው እንትን ለማድረግ ያህል የመጀመሪያ ፋሲካ ሄዳ ዩቲዩብ ሰርታለች በቤተሰቦቿ። ያንን እውነት ለመናገር አላህ በሚያውቀው አላውቀውም እኔስ ቪዲዮ ህዝብ የመጀመሪያ እኛ ጥሪ ያደረግልን አቡአሚራ ነው። አቡአሚራ ደግሞ ላደረገበት ደግሞ ጥሪ አሁን ቪዲዮን ለማየት ያህል ይሄ ነው። መጀመሪያ አንዲት እህታችን ሳውዲ አረቢያ ላይ በሰው መግደል ወንጀል ተይዛ የሞት ፍርድ ተፈርዶባታል እና ይሄንን ቪዲዮ ይሄ መቼ ነው ቀኑ ላዩ ላይ ልኬልሻለሁ። ቀጥሎ ያለው በ2023 የመጀመሪያውን ቪዲዮ የላከልን አቡአሚራ ነው። በቃ አቡአሚራ ይሄ እዚህ ጋር እንደምታየው በ23 2000 ይሄ ጥሪ ያደረገልን። ከዛ በኋላ ተሰባሰብን። ምንም እሷም ከዛ በኋላ ቡታጀራ ሄደው ምን ብለው ታየ፣ ይሄ ነገር ሆነ። ከዛ በኋላ በቀጥታ ምን አደረግን? ብሩ መሰብሰብ ተጀመረ። ስንት ጊዜ? ወደ 53 ቀን ክሎስ 2 ወር ድረስ ላይ ያው ሁሉም ኢትዮጵያዊ የሚያውቀው ነው። በዚህ በጣም በተለይ ደግሞ አረብ ሀገር እህቶች ወንድሞች ከራሳቸው አልፈው ቤተሰቦቻቸውን እንደገና ደግሞ አሰሪዎቻቸውን ሳይቀር ሁሉ ገንዘብ እየጠየቁ ያ ገንዘብ ተሰበሰበ። ከተሰበሰበ በኋላ ይሄ የምስጋና ሽሚያ እንደዚህ እንዳይመጣ አንድ ግሩፕ ስም ይሰጠው፣ በቃ ስም ይሰጠውና ከሌ የሚባል ታፕታፕ ያደረገውም የሰራውም ሁሉም ሰው ይባል ነው ተብሎ ቲም ሌላ በቃ በልጅቷ ስም ስለሆነ ቲም ሌላ የሚል ተዋቀረ። ቲም ከሌላ ማለት እዚህ ውስጥ ያለው 4700 ሰው ያን የነበረ ነው። ቲም ሌላ ነው፣ ሁሉም ነገር ነው ተባለ። ፕሮግራም አረግና ያ ገንዘብ ወደ ሳውዲ ለመላክ የግድ በህጋዊ መንገድ መሆን አለበት። በመጀመሪያ ደረጃ የሳውዲ ህግ ላይ ያው እንኳንም የኢትዮጵያም የሁለቱም በላይ በህገወጥ መንገድ ገንዘቡን መላካችን የትልቅ ወንጀል ነው። ስለዚህ ትልቁ ችግር የነበረው ገንዘቡን ለመላክ ያኔ በሀገሪቱ ላይ ዶላር የለም። ስለዚህ ዶላር ስላልነበረ በጣም ከባድ ችግር ስለነበረ እንግዲህ ያኔ 55 ብር የነበረ ነው። ከዛ ደግሞ ቢሆን እንኳን የሚያስፈልጋት 40-50 ሚሊዮን ብር ነው። ያንን ስለነበረ በባንክ በኩል እንዲላክ ያው የምታውቂው ነው። ይሄንን እንትን አንቺን በመጣሽበት ሰዓት ውጭ ጉዳይ ማለት ምን ማለት እንደሆነ እያንዳንዱ ነገር ሁሉ አድርገን ውጭ ጉዳይ ተበብር አድርገን ሸራተን ጋዜጣዊ መግለጫ አዘጋጀ። ሸራተን እንግዲህ ይሄ ከዛ በፊት ግን እንደገና ደግሞ ሌላ ጥሪ ያደረጉና አካውንቷን ቤተሰቦቿን ሄደው